የዛሬው የኪነት ባለሙያ እንግዳችን ነው። ኪሮስ አለማየሁ ይባላል። እኔ ኪነትና ወደ ሙዚቃ ምናምን ለመግባት በልጅነት ጀምሮ ያለ የሀገር ባህል ጨዋታዎች ለምሳሌ በዓመት በዓል፣ በመስቀል፣ በዮሐንስ አካባቢ የሚደረጉ ጨዋታዎች እንዲሁም ጥር አካባቢ በሰርግ በአንዳንድ ቦታዎች የአገር ቤት ህዝብ በሚጫወትበት ጊዜ እኔ ከህዝቡ ጋር ለመጨፈርና እንዲሁ መሀል ላይ ገብቼ ዘፈን ለመስፈን ደስ ይለኝ ነበር። ከዛ በኋላ ወደ ትምህርት ቤት ከገባሁ ጊዜ ጀምሮ ዋሽንት በጣም እጫወታለሁ። ዋሽንት ከዛም ቀጠል በማድረግ የእድገት ህብረት ዘመቻ፣ ከዛ በፊት አንድ ጓደኛ የነበረ ከእሱ ጋር ክራር ትንሽ ያስተምረኝ ነበር። የክራር ቅኝትና አንዳንድ ነገሮች እንትን ይሰጠኝ ነበር፣ መመሪያ ይሰጠኝ ነበር። አጋጣሚ ሆኖ ወደ ኤርትራ ክፍለ ሀገር አስመራ ከተማ በ1964 ዓ.ም ኤክስፕረስ 4 የሚል ነበር። እዛ እንደሄድኩ የዕዳጋ አርቢ አካባቢ አንድ ሴት ክራር የምትጫወት ነበር እና እዛ ልክ ክራር ስትጫወት እንዳየ ህይወቴ ሌላ ነገር ሆነ። በቃ ክራር ላይ ፍቅር አደረግ። እዙ ዘንድ የታወቁት እንኳን ለሳ ዓመተ ምህረት አካባቢ ነው። እነዛም ዋሽ ሰሜን ለምሳሌ የአዳሪ የሶማሌ ገዥ መደብ ሀገራችን ለመውረድ በመጣበት ጊዜ ያወጣሁት ዋሽ ሰሜን ወይም ምስራቅ ኢትዮጵያ ሲያድባሬ ስለወሰን ላይ ያልኩ። ይህ ማለት ዋይ ምስራቅ ኢትዮጵያ ሲያድባሬን የተለቆሰባት ማለት ነው። እንደሱ ያልኩ የዘፈንኳት አንድ ዘፈን ነበረች። አንተውን ግጥሙንም ዜማውን የሚያወጣ ግጥሙም ዜማው ራሴን ያወጣሁት። ተናገሪ ናይ ወልወና ቆራ ታሪክ ዘክሪ ናይ አድዋ ናይ ማጨው ታሪክ ዘክሪ ጣሊያናት ነይሩ ኮይን ተቀባሪ ኢትዮጵያዊ ልምዶ ተማሪ ዋይ ምስራቅ ዋይ ምዕራብ ያንባሬ ወሰላ ዋይ ምስራቅ ተማሶ ሊሳራ አርሳይ ዋይ ሰሜን አሉላ ተሰወላ ዋይ ሰሜን የነበር የሚጫወተው የዳር መሰረታል አለኝ። አወሰል የስንት ዓመት ልጅ ነው? ልጅ የሁለት ዓመት እና በዚህ አጋጣሚ ሌላ አንድ ካሉና ከምትወዳቸው ዜማዎች መካከል አንድ ዜማ እዚህ ስቱዲዮ ሆነ የምትጫወትልኝ? በእውነቱ የእሁድ ዕለት ፕሮግራም ሁልጊዜ ይከታተል ነበር። ዛሬ መቀሌ በጣም ደስ ይለኛል እና ከሚጫወታቸው ጨዋታዎች ለወደፊቱ ሊጫወታቸው ያዘጋጀኋቸውን ዘፈኖች አሰማቸው ይጀምራል።
ዓለም ከተሰለፈ ጊዜ ጀምሮ የሚያስደስቱ የሚያሳዝኑ ነገሮችን አይቻለሁ። ለምሳሌ አስታውሳለሁ በ1971 ዓመተ ምህረት ወደ ኤርትራ ክፍለ ሀገር ከነበሩ የትምህርት ጓደኞቼ ሄጄ አስመራ ለምጽዋ፣ ደቀ መሐሪ፣ ለቀይ ማንደፈራ በጠቅላላ የኤርትራ ክፍለ ሀገር ያላየሁት ከተማ ምጽዋና ነው አቁረትና ተሰሜ ብቻ ነበር እንጂ በሙሉ እስከ አልጋ ድረስ እስከ ማርሳ ተክላቸዋለሁ እና በምናሳይበት ጊዜ አንድ ቀን በአልጊና 550 ብር ነበር። እዛም በጣም ሙቀት ነበር ቦታው። የምናሳየው አካባቢ ነበር የምናሳየው እና በሚጫወቱበት ጊዜ ስለ አዳሪ ተገንጣይ ቡድኖች ዓላማና የፖለቲካ ክስረታቸውን በአጠቃላይ የገለጹ በሚጫወቱበት ጊዜ የጀግና አብዮታዊ ሰራዊታችን በወኔ ለእናት ሀገሩ የተቀበለውን አደራ ጥሩ የሆነ ውጤት እንዲያገኝ ቅስቀሳ በምናደርግበት ጊዜ አንድ የአብዮታዊ ሰራዊት አባል ልክ ዘፈን ጀምሬ በጣም ሞቅ ያለ ዘፈን ነበረ። በሚጫወትበት ጊዜ ልክ ከላይ ከዳር ተወርውሮ መጣና ጉንጫን ሲስመኝ የያዝኩትን ክራር በሙሉ ወደዛ ተገነጠለ። ማይክሮፎኑም የት እንደሄደ አላውቀውም። በአጠቃላይ ህዝብ በሙሉ ሳቅሳቀዋል። እንደገና ተመልሼ ክራር እናንትን አድርጌ እስከ ዘፈን ጊዜ ድረስ መቼም ጊዜ ይፈጃል። ሳቁም ራሱ ልክ እንደ ዘፈን ሆኖ እንትን አድርጎት ነበር። ያስታውሳል። ሌላ ቀን በምጽዋ አካባቢ መቼም የምጽዋ ህዝብ በአዳሪ ተገንጣይ ቡድኖች አማካኝነት ውሃ አጥቶ የጨው ውሃ የሚጠጣበት አካባቢ ነበረ። ብዙ ችግሮች ነበሩ። መቼም በመጠኑ የማውቀው ወደ 21 ፊልም ምናምን ስለተቀመጥኩ የዛን ታሪክ በበለጠ በመጠኑ የማውቀው እንጂ ጠልቅ ብዬ ላውቀው አልቻልኩም እና ምጽዋ ከተማ ለርዕሰ ምድሪ ህዝብ ማታ ሲኒማ ኮርስ የሚባል እናሳይ ነበር። ይህ ህዝብ ሙዚቃ የጥይት ሙዚቃ ካልሆነ ሙዚቃ ጠቅላላ ሰምቶ አያውቅም። እኛ ስንገባ እና የሚያስደስቱ አብዮታዊ እና ባህላዊ ዘፈኖቻችንን ስናቀርብለት በአጠቃላይ እኛን ለማየት በጣም ጉጉት ነበሩ። በሰልፍ ህዝቡ ሰልፍ እንኳን በወፖ ወታደር ፖሊስ እየታጀበ ነበር እየተከለከለ ነበር። አገራች ደግሞ ትንሽ ጥረት ትላለች። ህዝቡ የምጽዋ የርዕሰ ምድሪ ህዝብ አይበቃው እና በሚጫወትበት ጊዜ አንድ ዘፈን ነበር የሚጫወተው። ዘፈን ስለ ኢትዮጵያ የኢትዮጵያ እና አንድነታቸውን ባለው የኢትዮጵያ ሂደት መሰረት የሚሰጡትን መመሪያ መሰረት እየተቀበሉ ትግላቸውን የት እንደሚያፋፍኑ ምናምን እያነሳ የሚጫወተው ነበረ። በሙሉ ሁሉም ተሰብስቦ እየመጣ ለምሳሌ ስለ አስመራ ከተማ ጉዳት፣ ለኤርትራ አጠቃላይ ደረሰባት በደል የነበረችበት ሁኔታ እና ዛሬ ያለችበትን ሁኔታ እየገለጽ በሚጫወትበት ጊዜ ህዝቡ ተሰብስቦ ለሽልማት የለበስኩት የአገር ባህል ስለነበረ ቡሩ ተው ምን ልበል በዚህ በደረቴ ከኋላ ይህንትን ወደዛ እያደረጉ ማት ብር ሸለማሉ። በአጠቃላይ ለመጻ ነው እድል ለማግኘት ብዙ ነበር የሚጓጉት። እንዲስሙኝ እንደዚህ ሲሉ ማይክሮፎን ወደ ግራ ወደ ቀኝ ያላስቸገር እና አቆማለሁ። አንዳንድ ጊዜ ግድ ሽልማትን ሸልሞ እስኪሞለስ ጊዜ ድረስ አቆማለሁ። እንደገና ዘፈኑ ከአቆምኩበት ቦታ ስጀምር ህዝብ ይጨዋል። ከመጀመሪያ ጀመርክ ምናምን እንደገና ተመልሼ ወደ መጀመሪያ እመለሳለሁ። እስከዚህ ድረስ ነበር። መቼም ሰፊ የኪነትን ፍቅር ያለው ሁኔታ በቀላሉ ወይም ባለችን ትንሽ ጊዜ ለመረዳት ይችላል። በቅስቀሳ አንጻር ተዘፍናቸው ከነበር ሙዚቃዎች አሁን ስቱዲዮችን ሆነ መጫወት ይካለ
እዛን ጊዜ በ71 ዓመተ ምህረት አካባቢ ያለው በጣም ተወዳጅና ቀስቃሽ የሆነው አብዮታዊ ነበር የሚጫወተው። የራሴ ድርሰት ነው። የግጥሙ የራሴ ዜማው የራሴ በሙሉ ዘፈናቸው ዘፈኖች እስካሁን ድረስ የራሴ ግጥም የራሴ ዜማ ነው። ብዙ ዜማዎችን ቀደም ሲል ተጫውተሃል። አድማጮችን እንዲያዳምጡልህ የምትጋብዛቸው ካለ?